በኢትዮጵያ የፊልም ኢንዱስትሪ ውስጥ በግንባር ቀደምትነት የምትጠቀስ በግሩም የትወና ብቃቷ፣ በውበቷ፣ በታታሪነቷ የብዙዎችን ልብ መማረክ የቻለች ድንቅ ኮከብ አርቲስት ሰላም ተስፋዬ በቃለ መጠይቆቿ ላይ ስለ ራሷ የተነገረቻቸው እውነተኛ ህይወት ታሪኳ፣ ተፎካካሪነቷ እና የፊልም ጉዞዋ ምን ይመስላል? ዛሬ ስለ አርቲስት ሰላም ተስፋዬ እውነተኛ ታሪክ ይዘንላችሁ ቀርበናል። እስከመጨረሻው አብራችሁን ቆዩ። ሰላም ተስፋዬ የተወለደችው በሐረር አቅራቢያ በሚገኘው ጦላይ በሚባል የወታደራዊ ካምፕ ውስጥ ነው። በኋላም ወደ ሁመራ በማቅናት ከ4 እስከ 10ኛ ክፍል ትምህርቷን ተከታትላለች። በኋላ ወደ አዲስ አበባ ስትመጣ የነበረባት ትልቁ ፈተና የአማርኛ ቋንቋ አለመቻሏ ነበር። ምክንያቱም የምትናገረው ትግረኛ ብቻ ነበር። ነገር ግን ለጥበብና ለትወና በነበራት ትልቅ ፍቅርና ቁርጠኝነት አማርኛን በፍጥነት በጥራት በመልመድ ለትወና ስራ ዝግጁ አድርጋለች ራሷን። ሰላም ተስፋዬ ከሰራቻቸው ፊልሞች መካከል 3 ማዕዘን፣ የፍቅሬ ፍቅረኛ፣ ህይወት በደረጃ፣ ወይዘሪት ድንግል፣ ማርትሬዛ፣ ይመችሽ ያራዳ ልጅ ቁጥር 2፣ ያበደች ያራዳ ልጅ 3፣ 79 እና ሌሎችም በርካታ ፊልሞች ላይ በዋና ተዋናይነት ተሳትፋለች። በተለይም ደግሞ ዓለም አቀፍ ደረጃ እውቅናን ባተረፈው በኢትዮጵያ የመጀመሪያው ሳይንስ ፊክሽን ፊልም ላይ ክረምብስ በተባለው ፊልም ላይ እንደ ሳያት ሆና በመጫወት ትልቅ አድናቆትን አትርፋለች። ሰላም በብዙ ፊልሞች ላይ ዋና ተዋናይት በመሆን የጉማ ፊልም አዋርድን ጨምሮ የተለያዩ በርካታ ሽልማቶችን ማሸነፍ ችላለች። በግል ህይወቷ ሰላም ተስፋዬ ከአማኑኤል ተስፋዬ ጋር ትዳር መስርታ የነበረ ሲሆን አንድ ልጅም አፍርተዋል። በይፋ በማህበራዊ ሚዲያና በቃለ መጠይቆቿ ላይ እንደሚታወቀው ለጥበብ ስራዋ ትልቅ አክብሮት ያላትና ሁልጊዜም ራሷን ለማሻሻል የምትሰራ ታታሪ አርቲስት ናት። አርቲስት ሰላም ተስፋዬ በቋንቋ ፈተና ሳትበገር በጽናትና በችሎታዋ የስኬት ማማ ላይ ደረሰች ድንቅ አርቲስት ናት። እሺ ተመልካቾቻችን ከሰላም ተስፋዬ ፊልሞች ውስጥ የትኛው ፊልሟ ይበልጥ ይመስጣችኋል? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ቪዲዮዎቻችን እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። አመሰግናለሁ።